አንድ የሆነ ልጅ ደግሞ ልጁ አባቴ ነው ባይስ ብሎ መጥቶ በሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር። አይ ዝም ብሎ ነው እኔ አባቱ አይደለሁም። አባቱ አይደለም። እኔ አላገባሁም። ሲጀመርም ሲጨረስም እስካሁን አላገባሁም። ምን አለ እንደውም እሱ አላገባሁም። አዲስ አበባ ነው የወለደኝ ከ22 ዓመት በፊት። ዝም ብሎ ነው፣ ውሸቱን ነው። ግን እዛ አካባቢ አንተ የሆነ ግንኙነት ነበረ? ኧረ የለም እኔ አላደረኩም። ውሸት ነው። ከአንዲት ሴት ጋር ግን አለ ግንኙነት ብለህ ቲክቶክ ላይ ቪዲዮ እንደውም ኧረ የለም ነው እኔ አላደረኩም። የለም። ስለዚህ እርሙን ይወቅ ተስፋውን ይቆጥ። የለም ውሸት ነው። በዚሁ አጋጣሚ ዝም ብሎ ነው ውሸቱ። ወንድምህስ አዲስ አበባ ወንድሙ ነኝ ብሎ የመጣው ሰው አሁን ሞት አይደለም እንዴ? ባለፈው ውሸቱን ነው እሱ። ሞት አይደለም እንዴ? ሞተ እኮ ያ አላህ ወላሂ ያዘው ሞተ። ምኑ ነው ሞት? አላቅም፣ እንደነካው አላቅም። ወላሂ ሞተ በእርግጠኝነት። ከፈለክ እንትን ውስጥ ቲክታክ ውስጥ ገብተህ እንትን ውስጥ ያ አላህ ውስጥ ሞተ ወላሂ። አላህ ይሶብርህ አንተንም። አሚን ሞተ እሱ። ያሳዝናል በጣም ሰውየው። ንብረቴንም ላካፍለው ምናምን ዝም ብሎ ነው። ውሸቱን ነው። ጠይቄዋለሁ፣ አረጋግጫለሁኝ። ውሸቱን ነው እንዴ? ንብረቱን ልስጥ ያለው ዝም ብሎ ነው። እኔ ወንድሙ አይደለሁም፣ በምንም ነገር ማንገናኝ። እነሱ አባታቸው ሌላ እናታቸው ሌላ፣ የኔ አባቴ ሌላ እናቴ ሌላ። ውሸት ነው። ብዙ ጊዜ አረጋግጫለሁኝ። ያ አላህ እኔ መሞቱን አልሰማሁም ነበር። ሙቷል አቦ ሙቷል ወላሂ። አዳማስ ሌላ አዳማ ደግሞ ነበር ሌላ ነበር። ያም ውሸታም ነው። ዝም ብሎ ነው። ግን መልኩ ግን አንተን ይመስል እንደውም ያዳማው በደንብ። ኧረ ውሸቱን ነው። የለም ዝም ብሎ ነው። ውሸት ነው። አንተን የሚመስል የለም ማለት በዛ ደረጃ አንተን ውሸታቸውን ነው። አረጋግጫለሁ። እንደዚህም የለም ውሸት ነው። እስኪ በህይወት የገጠመን አስቂኝ ወይም አሳዛኝ ገጠመኝ? ምን የገጠመኛል? ምንም ነገር ምን ይገጥመኛል? ምንም አልገጠመኝም። እኔ መኪና ስነዳ ተጠንቅቄ ነው። ሰው ጋር አልጣላም። ሰላም ሁኜ እስር ቤትን አልወድም። ከእስር ቤት አይገነባም። ከእስር ቤት አይሰራም። እዛ ሁነ ታግተሃል። ስለዚህ ከእስር ቤት እኔ በውጭ ሁኜ ብሰቃይም በውጭ ሁኜ ብሰቃይ ይሻላል ነው የኔ አስተሳሰብ። እንትን ስጠኝ እንጂ አንጀቴን በላኸው የሚለውን እስኪ ንገረን። ስጠኝ እንጂ አንጀቴን በላሁት አብዛኛውን ውሸታም ስለሆነ ነው ልጁ። የሆነ ነገር እሰጥሃለሁ ብሎኝ ዋሸ፣ ተናገረ፣ ግን ማድረጉ ላይ የለም። ተግባር ላይ ዜሮ። እሺ። እና እንደዛ መዋሸት ጥሩ አይደለም ነው። ያን ጊዜ አንተ ምን አልከው? ትንሽም ብትሆን መዋሸት ጥሩ አይደለም ነው። አንጀትህን አላህ ይብለው ያለው ስጠኝ እንጂ አንጀቴን በላው ያልኩት እንትን ነው። ስላበሸቀኝ ነው እንደዛ ያልኩት። እሺ ምን አልከው? ምን ነው አንጀቴን በላው አልኩት። አንጀቴን እንደበላ አንጀትህን አላህ ይብለው አልኩት። ይሄ ነው እንጂ ሌላ ያለው። የሚገርም ነው። ያንተንስ የድንጋዩስ ታሪክ አናትን ልዘቅዝቅ የሚለው በኋላ ሳየው ጀማልን ነው። እኔም ዳፋ ላይ ሊጥለኝ የሆነ ጊዜ በቃ ተውኩት። ምን ብሎ ነው? የሆነ በቃ እንደዚህ ሰድቦኝ ነው። እሺ ሰደበኝና ሲሄደ በኋላ በድንጋይ ልመታው ነበር። እንደው እኔንም ገደል ሊያስገባ ይሆነ። እሺ በኋላ አየሁና ተውኩት። መጨረሻ አናትህ ምን አልከው? ተውኩት። ልመታው ነበር። ያ ድንጋይ ቢሆን ይገለዋል፣ ይሞታል። ኧረ ትልቅ ድንጋይ እኮ ነው ያነሳው። ተናደህም ነበር? ግን በቃ አንተ አንድ ሰው ጀግንነቱ በንዴት ጊዜ ራሱን የሚቆጣጠር ነው። ጎበዝ ማለት በንዴት ጊዜ ራሱን የሚመልስ ራሱን የሚገታ ይሄ ነው ጀግንነት ማለት። ያ ነው፣ እዛ ላይ ነው አንደርስታንድ ራስን የምትገታበት እዛ ላይ ነው። በንዴት ጊዜ ራሱን የሚቆጣጠር ጀግና ማለት እሱ ነው ይላሉ። ጀግና ማለት እሱ ነው። በዛ ንዴት ውስጥ ሆነህ ራስን ተቆጣጠር። ድንጋዩን አልወረወርኩትም። ተመለስኩ። ተሳድበ ምናምን በቃ ዝም ብለህ ተናገርክ። ተመለስኩ። የሚገርም። እስኪ ተወው ይጣመም ስለሚለው ንገረን እስቲ። ውስጡ ከሰራ ነው ተፈጥሮ ስለሆነ ውስጡ ከሰራ ተወው ይጣመም አልኩት። ምኑን? ያ ነው ከኋላ ጠማማ ነው ሲለኝ
ውስጡ ይሰራል አልኩት። ቶ ይጣመም አልኩት። ውስጡ ከሰራ ቶ ይጣመም ተፈጥሮ ነው አልኩት። ይሄ ነው። እንደዛ ነው። እና ማለት መጣመሙ ችግር የለውም። መጣመሙ ችግር የለውም፣ ይሰራል በጣም። የኔ ጭንቅላት እኔ ልንገርህ ፕሮፌሰር ያለው እኔ ስለምተማመንበት አይ ማሻአላ ፕሮፌሰር ያለው የኔ ጭንቅላት